ወይኔ ቀበና ወንዜ ቀበና ወንዜ ቀበና ቢሻን ቢሻን ቀበና እንግዲህ ዋና አይደል አስፓልት ላይ ሆነ ነው እዚህ ወያችሁታ የሚገርም ቪው ነው ያለው በስመ አብ ወይኔ 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 እንዴት የሚያስመረቅ ቪው መሰላችሁ በምሽት እንዴት ያምራል መሰላችሁ ይሄንማ እውነት ያለማየት ያስቆጫችኋል እውነቴን ነው የምላችሁ ይህን ካላያችሁ ትቆጫላችሁ በእርግጠኝነት አይታችሁ ሼር ካላደረጋችሁ በራሱ እውነት ለሚሆን እንዴ በጣም ይገርም ነው የሚገርም ወይኔ አዲስ አበባ ቀበናም እንደዚህ ሆነ በቃ ወይኔ ከዛ ባንትራቴ ተጣፈለ ምናምን ብሎ ሲደውል ስልኳ ያነሳል ምንድነው ተው ጭፌ ምናምን ያስጨፈረች ነው እንዴ ለኮ እንደዛ መሆን አላውቅም እኮ ነው ባታ ተርገን ጃማ ዋው ቀበና እንዴት ያምራል በማርያም የታይቱ ገጽታ ነው የፈጠረው የታይቱ ነው እንግዲህ ቀበና ማለት ነው እንግዲህ እንደምታዩት ቀበና ወንዝ በጣም ባማረና በተዋበ መልኩ በጣም ደስ በሚል ነው የተዘጋጀው በጣም የሚገርም ነው አያችሁት አይደል እንግዲህ ከታላላቅ ባህር የምናየው በጣና ሐይቅ እንዲሁም ደግሞ በተለያዩ ታላላቅ ሀገራችንም ይሆን የዓለማት ሐይቆች የምናየውን ውበት ማለት ነው እዚሁ በቀበና ተጎናጽፈናል በጀልባ እንግዲህ ሽርሽር እያደረገ ነው የሚገኘው ሰው ያያችሁት ነው በጣም የሚያምር ነው የሚያምር ገጽታ ነው ያለው ዋው 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 ናይስ 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 ቪው ሰው በቃ ኢትዮጵያውያን ቱሪስቶችን አያችኋ በቃ የሚገርም እኮ ነው እውነት ዋው ናይስ ደስ አይልም እንደዚህ አይነት ቪው መኖሩ በራሱ እኮ የሚገርም ነው በእውነት ይህንን ደጉን በደግ መቀበል መልካም ነው እውነት ለመናገር
እንግዲህ ደግሞ ከላይ ሆኖ ወደ ዋናው አስፓልት ማለት ነው ያለው ቪው ነው። በጣም የሚያምረው ቪው ነው። በጣም የሚገርማችሁ ደስ የሚል ቪው ነው ያለው የቀበና ወንዝ። ግን እንዳያችሁት በድሮ ገጽታው ሳይሆን በአሁኑ ገጽታ ስታዩት እጅግ ማራኪና ውብ ሆኗል። እሺ እንዴት ናችሁ? እንግዲህ አሁን የምታዩት የቀበና ወንዝ ከላይ ያለው ገጽታ ነው። በጣም የሚያምር ገጽታ ያለው እውነት ለመናገር በጣም አጓጊና አማላይ ነው። እውነት ለመናገር ምንም እንከን የለሽ ሆኗል። የእውነት እንከን የለሽ ማለት እንደምታዩት በጣም ነው ደስ ያለኝና ያው እንድታዩት ነው እንደዚሁ አጋጣሚ ያቀርብላችሁ። ዋው 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 ናይስ ቪው፣ በጣም የሚገርም ቪው ነው እያያችሁት እንግዲህ የቀበና ወንዝ ከላይ በኩል ሲታይ ገጽታው በጣም የሚያምር ገጽታ ነው ያለው። እንደምታዩት ወደ ዋናው አስፓልት የምታዩት ማለት ነው። የእውነት በጣም ህዝቡን አያችሁት ምን ያህል ደስ እንደሚልና በሚያምር ሁኔታ እንዴት ተሰልፎ እንደሚዝናና ወይኔ በጌታ ወይኔ እንዴት ደስ ይላል። የእውነት በጣም ነው ደስ ያለው። እናንተም ትወዱታላችሁ ብዬ አምናለሁ በእርግጠኝነት። የኢትዮጵያ ቀበና ዙሪያ ቱሪስት ነው እንደምትመለከቱት። ኢትዮጵያውያን እንግዲህ አሁን ባገኙት አጋጣሚ ደስ የሚል ህይወት ላይ እያሳለፉ ነው የሚገኙት። እውነት ለመናገር በጣም ነው የሚያምረው ነው። እንግዲህ የህፃናቱ መዝናኛ የህፃናቱ መጫወቻ ቦታ ነው። እንደምታዩት ህፃናቱ የተዝናኑ የሚገኙት እውነት እንዴት ደስ የሚለው በእናታቸው። ዛሬ በደስታ ለሞት ነው እውነት ይሳይ ማለት ነው። የምር ቻናላችን በዚሁ አጋጣሚ ተወደዳችሁ ቤተሰቦቻችን ለቻናላችን አዲስ ናችሁና አዲስም ስለሆነ እየጀመርን ያለው ወይም ሰብስክራይብ በማድረግ ተባበሩ፣ ላይክ አድርጉት፣ ለብዙ ሰው ሼር አድርጉት። በዚሁ አጋጣሚ የሚያምር ቪው ነው ያለው። እዩት፣ ደስ ይላል። በጣም የሚያምረው የእውነት የሚገርም ቪው ነው። የሚገርም ቪው ነው። በጣም ያምራል። የሚገርም ቪው ነው ያለው። ሁሉም አቅጣጫ እንግዲህ በጣም ሙዚቃዎች ተከፍተው እየሰማን ያለ ነው። የሚያምር ቪው ነው ያለው። እውነት ደስ ይላል። እንደምታዩት ነው። ዋው አም ሰርፕራይዝ ባይ ዘ ወይ በጣም ሰርፕራይዝ የሆንኩት ምክንያቱም ይህን ላምን አልችልም። እንደዚህ ቀበና ወንዝ እንደዚህ አምሮ ስታዩት የእውነት ትልቅ ለውጥ ነው ለመናገር ለሀገራችን። ለማንኛውም ያው በመልካምና በደግነቱ ደጉ ነገር አይተን ሁሉን አበረታተን ቴንኪው ብለን ማለፍ ስላለብን ነው። እውነት የሚገርም ነው እውነት የምታዩትና ያ ድሮ አስጠይ ገጸ ባህሪ የነበረው ቀበና ነው እንግዲህ እንደዚህ በሚያምር እይታ እያየ ነው ያለን። እውነት እንደምታዩት ነው እንግዲህ ድሮ እንደዚህ አይነት መዝናኛ ነበረ እንዴ? በጀልባ ያውም በጀልባ ጭራሽ ያው እኛ ጀልባ የምናውቀው በባህር ዳር ጣና ሐይቅ ምናምን ላይ ነው እንደዚህ ነው እንጂ እዚህ አላየንም። እውነት ደስ በሚል ሁኔታ ግን ይኸው እኛ እንደ ቱሪስት ዞረን በሀገራችን ላይ እየተዝናና ደስ በሚል ሁኔታ እያሳለፍን ነው። ቤተሰቦቻቸው ልጆቻቸውን ይዘው እዚህ መጥተው ቢዝናኑ የበለጠ ደስታ እርካታ እንደሚያገኙ የሚያሳይ ነው እና ደስ የሚል ነው በእውነቱ። በጣም ቴንኪው እውነት በጣም ቴንኪው ልንል ይገባል እንደዚህ አይነት ነገሮችን። እንግዲህ በቀበና ወንዝ ላይ ነው የሚሆነው፣ የትም አይደለም። አዲስ አበባ ባህር ዳር፣ አዲስ አበባ ቀበና ወንዝ ማለት ነው። ባህር ዳር ጣና ሐይቅ ምናምን እንዳይመስላችሁ። ሲሪየስ አያችሁት? በዛም እንደዚሁ ያለው ሌሎቹ ማለት ነው። እንደዚሁ የዛሬ ጉብኝታችን የቀበና ወንዝ ይሆናል ማለት ነው። የቀበና ወንዝ ነው በደንብ አድርገን ያሳየናቸው ያለ ነው። ህዝቡ በቃ እኛ የምናውቀው ድሮ የምናውቀው ቱሪስት አለ አይደል? ከውጭ ሀገር መጥተው ምናምን የጎበኙት ሀገር ቱሪስት ምናምን እንደዛ። አሁን ደግሞ ከሱ ወጣ ያለ እንግዲህ በሀገራችን ላይ በጣም የሚገርም ቪው ተፈጥሮልን ደስ በሚል ሁኔታ ሁሉም ሰው ይዘርስ ያለበት ማለት ነው።
በጣም ነው የሚያምረው። እውነት ለመናገር ህፃናት እንደዚህ ደስ ብሏቸው ከቤተሰቦቻቸው ጋር የሚያሳልፉበት ጊዜ መገኘቱ በራሱ ናይስ እውነት ምርጥ አጋጣሚ ነው። ቤስት ኦፖርቹኒቲ ነው። እንደኔ ደስ ነው ወድጄዋለሁ ለመናገር። እናንተም እንደምትወዱት ተስፋ አደርጋለሁ። ስለዚህ ምን ያህል ቪው ይታያል? እስኪ አስተያየታችሁን በዚሁ አጋጣሚ ኮሜንት ላይ ያስቀመጣችሁ አስተያየቶቻችሁን ኮሜንት ላይ ያስቀመጣችሁ ዲስ ሰከንድ ወይን ሁለተኞች ናቸው ነው እንግዲህ እንደምታዩት ነው። ቅድም የገቡት ተመልሰዋል። አንደም ሁለተኞቹ እንግዲህ ድራይቭ እያደረጉ ነው ባህሩ ላይ ማለት ነው። Do you believe? ሲሪየስ እኔ እስካሁን አላመንኩበትም። እንደዚህ አይነት ውበት ላምን አልችልም። እውነት ሀገራችን እኛ ኢትዮጵያ የእኛ ቀበና ነው ወይ ሄዱ በቃ ለማመን የሚከብድ እኮ ነው። ሲሪየስ ያው እንደምታያቸው የእኛ ቱሪስቶች ናቸው። በጣም ደስ በሚል ሁኔታ ነው እያሳለፉ ያሉትና ሁሉም የሚገርም ላይፍ ነው። እውነት የሚገርም ላይፍ ነው እያሳለፉ ያሉት ሁሉም። የሚገርም ላይፍ ነው ያለው። እውነት በጣም የሚገርም እይታ ያለው ነው። ይህ ከታይ ደረጃ ተሰርቶ ማለት ነው በድልድይ ነው መሸጋገሪያ ከባህሩ ጫፍ ከአንዱ ጫፍ እስከ አንዱ ጫፍ የሚያሻግር ነው። ፊት ለፊት የምታዩት ደግሞ የሚያምር በላይት የተንጸባረቀ የመዝናኛ አጠቃላይ ባህር ሁኔታ የሚከታተሉበት ነው ያለው ማለት ነው። ደግሜ የላችሁ በጣም ያው ስለ ቻናላችን ስለጎበኛችሁ እያመሰገንኩኝ እዚሁ አጋጣሚ ሰብስክራይብ ያደረጋችሁ ሰብስክራይብ፣ ሼር አድርጉት፣ ላይክ አድርጉት። ቴንኪው። ለማንኛውም አዲስ ቻናል ማረላ አበረታቱ፣ ችግር የለውም። አበረታቱ። ዋው አያችሁት? የመጨረሻ እንግዲህ ቅድም የጀልባ አካባቢውን እያየን ነበረና አሁን ደግሞ እንግዲህ ፏፏቴው የሚያምሩ የፏፏቴው ታችኛው የመጨረሻው ገጽታ ማለት ነው። የቀበና የመጨረሻው ገጽታ ነው። እንግዲህ የሚያምር ፏፏቴ ነው ያለው በነገራችን ላይ የእውነት ደስ የሚል ማለት ነው። ደስ የሚል እንዴት ነው የሚያምረው! እንዴት ነው የሚያምረው! ይህን ማየት ራሱ ምን ያህል ደስ ይላል። አያችሁ ከላይ ነበረ ይህን ቀበና የሆነ ቅድም ስታዩት የነበረ ነው። እንግዲህ በዚህ ነው በታች በሚያምር ሁኔታ ነው እያየን ያለነው። ዛጋው ነው ስማ በፏፏቴው ስር ነው እየገባው ያለሁት። እንግዲህ እዩት፣ ከላይ ነው ፏፏቴው የሚወጣው፣ ከታች ግን መሸጋገሪያ አለ። እሺ እዛምብል ይገባ Please don't forget to subscribe. Wow. እንግዲህ ገና እየተሰራ ያለ ነው። በጣም በሚገርማችሁ አላለቀም ገና እንደምታዩት ነው ከላይ ማለት ነው።
ያለው ፏፏቴ እየወረደ ነው ያለው። ደስ የሚል ቪዲዮ ነው ያለው። በጣም የሚገርመው እንግዲህ የመጨረሻው ቪው ነው የምታዩት። በዚህ ወደ መግቢያው ቅድም ወደ ገባንበት አካባቢ ነው የምንገኘው። የሚያምር ቪው ነው ያለው። እውነት ለመናገር በጣም ተናፋቂና ደስ የሚል ቪው ነው ያሳለፍነው። ደስ የሚል ጊዜ ነው ያሳለፍነው። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። እውነት ለመናገር እንግዲህ ያው ቀበና ነው መጨረሻው ላይ ነው ያለነው። የሚገርም ቪው ነው ዛሬ ያሳለፍነው። ደስ እንደሚላችሁ ተስፋ አደርጋለሁ። መልካም እይታ ብያለሁ። ቤተሰብ ሰብስክራይብ አድርጉ፣ አትርሱ ሰብስክራይብ ማድረጋችሁ። እነሱ እኮ ናቸው። ያው እንግዲህ እንደምትመለከቱት የመግቢያው አካባቢ ያለው የመሰለ ዲዛይን የተሰራለት ነው። በጣም እንደሚገርም